የሰማናት የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም። አሁን ዮሐንስ ይህንን ኢየሱስ በመልእክቱ ያስረዳቸዋል። የሕይወት ቃል ብሎ ከዘረዘረ በኋላ ወደ 4ኛው ምዕራፍ ላይ እግዚአብሔር ብርሃን ነው፣ ጨለማ ከሱ ዘንድ ከቶ የለም። ከቶ ማለት መሰለ ሊኖር አይችልም ማለት ነው። በጭራሽ እግዚአብሔር ጋር ጨለማ የለም። አሁን እኛ ጠዋት ማታ እንደምንለው እግዚአብሔር ባይዞ ጠዋት ማታ የለውም። ዮኒ አሁን እግዚአብሔር ምሕረቱ ማለዳ ማለዳ አዲስ ነው ማለት ጠዋት እግዚአብሔር ያያል ማለት አይደለም። እግዚአብሔር ጋር ጠዋት ማታ ምናምን የለም። ኦኬ ከዛ ይልና መጽሐፍ እንደዚህ ይላል የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻልና። በጣም ወዶ የመጽሐፍ ቅዱስ ጥቅስ እንዴት እንደምኮራ እንደ አንድ ክርስቲያን እንደ አንድ ጴንጤ ይሄ ጥቅስ በጣም ነው ቀና የሚያደርገኝ። የኢየሱስ ደም ከኃጢአት ሁሉ ያነጻል። ጾም ያነጻል አላለም። ስግደት ያነጻል አላለም። ምንድነው ከኃጢአት ሁሉ የሚያነጻው? ባይዘ ከኃጢአት አይደለም፣ ከኃጢአት ሁሉ የልጁ የኢየሱስ ክርስቶስ ደም ያነጻል። ለሚያምን የኃጢአት ስርየት አለው በኢየሱስ ደም ማለት ነው። እና ይህንን ካወራ በኋላ ከኃጢአት ሁሉ ያነጻል ካለ በኋላ እንደዚህ ይላል፣ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከዓመፃ ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኞች እናደርገዋለን ብላም ካለ በኋላ ምዕራፍ 2 ከቁጥር 1 ላይ ዮሐንስ በመልእክቱ እንደዚህ ይላል። በጣም የሚገርመኝ ቃል ሊሆን አሁን እኔ እናንተ ክርስቲያን ወይም ጴንጤ የሆንበት የመጀመሪያው እና ዋነኛው ምክንያት ምን ተመክተ ነው ድኛለሁ ድናለሁ ምትለው? ልጆች ሆይ አለ አቤት ኃጢአትን አታርጉ። አሁን ምን ማለት ነው? ኃጢአትን አታርጉ ማለት መሰለህ አታርጉ ነው። ዮሐንስ ነው የጻፈው ምዕራፍ 2 ከቁጥር 1 ላይ መልእክቱ ላይ የመጀመሪያዊቱ መልእክት ልጆች ሆይ ኃጢአትን አታርጉ ይህንን እጽፍላችኋለሁ አለ። በቃ ኃጢአት አታርጉ አለና ኢንኬዝ ኃጢአት ይሰራል እና ኃጢአት ይሰራል ምን እናርግ ዮሐንስ ሲሉት ማንም ኃጢአትን ቢያደርግ አለ። ማንም ምን ማለት መሰለህ? ማንም ኃጢአተኛ ነው ማለት ይችላል ያደርጋል ማለት እንስታለን፣ ኃጢአት እንሰራለን፣ እንወድቃለን። መጀመሪያ አታርጉ አለ። ኢንኬዝ ብታረጉ አለና ማንም ከእናንተ መካከል ምን ማለት መሰለህ? የቤተ ክርስቲያን መሪው ምዕመኑም ማንም ኃጢአትን ቢያደርግ ምን ይሉታል ጸሐፊዎቹ? ደብዳቤ ነው የሚነበበው መልእክት ነው እና እንዳሁን ጥቅልሉ 66 እጃቸው ላይ ደርሶ አይደለም። መልእክቱን ያመጣው ሰውዬ ነው ለክርስቲያኖች የሚያነበው። አንዳንዶቹ በእስር ቤት፣ አንዳንዶቹ በጠባብ ቤት፣ አንዳንዶቹ በጓደኞቹ ቤት ቁጭ ብለው 10፣ 20፣ 30 ሆኖ ነው ወንጌል የሚሰሙት። እንደዚህ በቲክቶክ መጥቶ እኔና እንዳንተ ነፃ ሆነን ኢትዮጵያ ውስጥ ወንጌል ያድና ምናምን ይዙ ምን እንደምንለው አይደለም። የሆነ ጠባብ ቤት ውስጥ ናቸው እና መልእክተኛ ነው መልእክቱ የሚያነበው። ዮሐንስ ነው ይህም መልእክት የላከላችሁ ይላቸዋል። ምን ብሎ ላከ? ልጆች ሆይ ኃጢአትን አታድርጉ ይህንን ጽፍላችኋል አለ። ኧረ እባክህ አዎ። ከዛ ምን አለ? ከዛማ ማንም ኃጢአትን ቢያደርግ ማንም ማለት ነው የቤተ ክርስቲያኒቱን መሪ ጨምሮ ኃጢአትን ቢያደርግ እሺ ከአብ ዘንድ ጠበቃ አለን። ምን ዮሐንስ ምን አለ በመልእክቱ? ከአብ ዘንድ ጠበቃ አለን። ምን ማለት ነው? ጠበቃ አለ። ምን? ስለ ኃጢአት የሚከራከር ዮናስ ሙሉና ኃጢአት ሰርቷል ብሎ ሰይጣን ለመክሰስ ሲመጣ ጥብቅና የሚቆም አለ። ጠበቃ በባህሪው ከክስ ነፃ ያወጣሃል። ፐርፌክት ጠበቃ። አብ ዘንድ ጠበቃ አለን። አብ ጻድቅ ነው። አዎ እንዳልክ አብ እኮ ኃጢአትን አይቶ አያልፍም። አዎ አብ ይቀጣል። አዎ አብ ሊቀጣችሁ ሲለው ጠበቃ አለ። ማን ነው ይሉታል ክርስቲያኖቹ። ማን ነው ጠበቃው? ምን አይነት ጠበቃ ነው? ነቢያት ነበሩ፣ መላእክት ነበሩ፣ በሰማይ ብዙ ነበር። አዎ ዮናስ ሙሉ ለሰራው ኃጢአት አዎ ጠበቃ ማን ነው? ዮሐንስ ጻፈ እንደዚህ ይላል፣ ከአብ ዘንድ ጠበቃ አለን እርሱም አሜን ነው ወይ? እርሱም እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ማን ነው ጠበቃ? ጻድቅ ነው። አየህ ጠበቃው ዝም ብሎ ነቢይ አይደለም፣ ዝም ብሎ የሆነ ሰው አይደለም፣ ጻድቅ ነው። አየህ ፐርፌክት ነው ጠበቃው። አየህ ጥብቅና ቢቆም ያዋጣል ጠበቃው። ወንጀል የለበትም፣ የወንጀል ኬዝ የለበትም፣ ንጹህ ነው። አየህ የኔና የአንተን ወንጀል ተቀብሎ ቆመ እንጂ እሱ በባህሪው ንጹህ ነው፣ ፐርፌክት ነው።
አብስ ተቀበለው ጠበቃው። የልጁ ደም ነዋ። የልጁ ደም አብን ፈገጋስ ብሏል። ባይዜ ልጆቼ አለ አብን እናንተን ታውቃለህ ብሎ አያውቅም። ዮናስ አለ አብ ኢየሱስን አይቶ አያውቅም። ሲጀመር ከኢየሱስ ደም ውጭ አብ አንዳንድ ሰዎች አሉ በእንትና በኩል አብ እንዲያይ አይም በእንትና በኩል አብ ከልጁ ደም የሚበልጥበት ምንም ነገር የለም። አየህ አብ ጠበቃውን ያየዋል። ዞሮ ሲያየው ጠበቃውን አብ ያይና አክሴፕት ያደርጓል። አክሴፕት ተቀበለው አብ። ለምን? ፐርፌክት ነው የኢየሱስ ጥብቅና። ትክክል ነው፣ ንጹህ ነው፣ ልክ ነው። ኢየሱስ ሕጸጽ አልባ ነው። ኢረርለስ ነው ኢየሱስ። ባይዘው ሮንግለስ ነው ኢየሱስ። ፐርፌክት። ለዚህ ነው ኢየሱስን የምትከተለው። ሌሎችን ለምን ደሞ አትከተለው? ፐርፌክት አይደሉም። አረ መላእክትን ተከተል፣ ፐርፌክት አይደሉም። ወድቀው ያውቃሉ መላእክት በቀደመው ዘመን ስተው። ፀሐይና ጨረቃን ተከተል። መጽሐፍ ሲናገር በእግዚአብሔር ፊት ፀሐይና ጨረቃ ስንፍና ይከሳቸዋል ይላል። አረ የሆነ ፍጥረት ተቀበል፣ የሆነ አልከተልም። ለምን? ስተት ነው። ስተት አልባ ማን ነው? ኢየሱስ። ሮንግለስ አብ የተቀበለው ትክክለኛ ሊቀ ካህን ኢየሱስ። ትመካለህ በጣም ኢየሱስ ኢየሱስ ትላለህ። አዎ በጣም ነው የምትታበየው። ዮናስ ሙሉነህ ምንድን ነው ኢየሱስ ኢየሱስ የምትለው? እና ስለማን ያወራል? አብ ከሰማይ 2 ጊዜ ሰማይ ቀዷል። በኢየሱስ ጉዳይ ልንገርህ ዮኒ፣ አብ ሰማይ ከፍቶ አውርቶ አያውቅ። ልጁ ከውሃ ሲወጣ ኢየሱስ ተጠምቆ ሲወጣ አብ መጣ፣ ሰማይ ከፈተና አብ መጥቶ አያውቅም። ባይዞ ዮኒ አብ ሰማይ ቀዶ የአብ ድምፅ ተሰምቶ አያውቅም። ለመጀመሪያ ጊዜ ኢየሱስ ከውሃ ሲወጣ የአብ ድምፅ ተሰማ። አብ ሰማይ ቀዶ መጣና የምወደው ልጄ ያ የሚያስፈራው አብ፣ ያ ለዘላለም ማንም በማይቀርበው ብርሃን ውስጥ ለብቻው ያለ አብ፣ ያ እጅግ ከግርማው የተነሳ መላእክት ለሽርፍራፊ ሰከንድ እንኳን ፊቱን አይቶት የማያውቁት አብ ድምፁን አሰማ። ልጁ ውሃ ውስጥ ነው። ልጁ ምድር ላይ ነው። አብ ሊያወራው መጣ አለ። ደመና ሰነጠቀ። ገና ብቅ ሲል ሰማያት ተቀደዱ። ፈጣሪያቸው ነው፣ ያውቁታል። ፍጥረት ሁሉ የአብን ድምፅ ያውቋል። አብ በሁሉ ቦታ አለ፣ ወልድም በሁሉ ቦታ አለ። አብ ፍጹም ነው፣ ወልድ ፍጹም ነው። አብ ትክክል ነው፣ ወልድም ትክክል ነው። አብ ሁሉን ያውቃል፣ ወልድም ሁሉን ያውቃል። አብ ዓለማትን ፈጥሯል፣ ወልድም። አብ በሁሉ አለ፣ ወልድም። ልጁን አየና አብ ሰማይ ቀዶ መጣና ለአንብብ ይሆን ያው ጴንጤ ታውቃለህ፣ ከመጽሐፍ ቅዱስ ውጭ አይሰማም። ምን አይነት ህዝብ እንደሆነ ኃይለ ጴንጤ ባይዘ ሌላ ተረት አይሰማም። የተረት አባት የለውም። ቅድም ብያለሁ፣ ጴንጤ የእውነት እንጂ የተረት አባት የለውም። ኦኬ እንደዚህ ይላል። እሺ ቃልም እስከሆነ እሺ ኦኬ ቃልሽ እሺ ሶሪ መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። የጌታ መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለለት ይህ ነውና ራሱንም ዮሐንስ የግመል ጠጉር ልብስ ወደ እርሱ ይመጡ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀት ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ
ኦኬ እናንተ ኦኬ ዋት ኦኬ የተቋረጠ የሆነ ምልክት ፈልጎ ነው። ዳሩ ግን ከፈሪሳውያን ከሰዱቃውያን ብቻ ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ ይሁዳዊ አይደለም። ሲያየው ዝም ብሎ አይደለም። ዮሐንስ ምን አለ? ኦኬ እንቀጥላ። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ወደ ገሊላ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስ መልሶ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባልና አለው። ያን ጊዜ ፈቀደለት። ኢየሱስን ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆ ሰማያት ተከፈቱ። ይሁንዬ ሰማይ ተከፈተ። ለመጀመሪያ ጊዜ ከ400 ምናምን ዓመት በኋላ ሰማይ ተከፈተ። ሰማይ ተከፍቶ አያውቅም። አብ ሰማይ ቀደደ። ሰማያት ተከፈቱ። የእግዚአብሔር ይኸውልህ እንደዚህ ይላል። ያን ጊዜ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። ሰማያት ተከፈቱ። የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣ አየሁ። እነሆ ድምፅ ከሰማያት መጥቶ ምን አይነት ድምፅ? ዝም ብሎ ድምፅ ነገር አይደለም። ምን አይነት ድምፅ? በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው አለ። አብ ለማንም እንዲህ ብሎ አያውቅም። ለምንድን ነው አብ በእርሱ ደስ የሚለኝ ልጄ የማርያም ልጄ ነው ለምንድን ነው ያላለው? በእርሱ ደስ የሚለኝ ልጄ የድንግል ማርያም ልጅ ነው አብ ለምንድን ነው ያላለው? ብዙ ሰው መጠየቅ ያለበት ይህንን ነው። ባይዜ አንዳንድ የተወደዱ የሃይማኖት ዓለም ሰዎች ኢየሱስ የእግዚአብሔር ልጅ ነው ስንል የማርያምም ልጅ ነው ይላሉ። ኦፍኮርስ የማርያም ልጅ ነው፣ ግን የመጽሐፍ ቅዱስ ኮር ፖይንት ኢየሱስ የማርያም ልጅ መሆኑን መስበክ አይደለም። ኢየሱስ የእግዚአብሔር ልጅ እግዚአብሔር መሆኑን መስበክ። ኢየሱስ የማርያም ልጅ ነው ስትል ማንም የስ ነው የሚለው። የእግዚአብሔር ልጅ እግዚአብሔር ነው ስትል ነው የሚለው። ስለዚህ አብ የእሱ ልጅ እንደሆነ ነው መመስከር የፈለገው። የምወደው ልጄ እርሱ ደስ የሚለኝ እርሱ ነው፣ እሱን ስሙት። ምን ማለት መሰለ? ዓለም የሚግባባበት ነጥብ አለ። አዎ ዓለም ያልተግባባው የእኔ ልጅ ነው፣ የባህሪ ልጄ፣ በመለኮትነት ሙላት እኔ ውስጥ ያለ መለኮትነት አዎ በልጄ ውስጥ አለ። እርሱ አዎ ልጄ ነው። አንዳንድ ሰዎች እንደዛ ስለሚሉ ነው። ስለዚህ የመጽሐፍ ቅዱስ ኮር ሜሴጁ ኢየሱስ የእግዚአብሔር ልጅ እግዚአብሔር መሆኑን መመስከር ነው። ስለዚህ እዚህ ላላችሁ ሰዎች ለሁላችሁ አጭር መልዕክት አለን። ዮናስ ሙሉን በእውነት እንወደዋለን። እኔ በጣም ነው የምወደው። አሁንማ በኢየሱስ አሁን በቃ ከመውደድ ውጭ ምንም አማራጭ የለኝ የሚሆነኝ። ያው አንተን አሁን ባልወድ ክርስትና ጥያቄ ውስጥ ይገባል። አሁን ዮናስን አልወደውም ብል እኔ ጴንጤዎች ይመጡና አሪያ እንዳልክ አሁን ደህና ይላሉ እና እወድሃለሁ። እግዚአብሔር ጨርሶ ይባርክ፣ እስከ መጨረሻው ይባርክ። ይህንን ብርሃን ደግሞ በመንፈስ ቅዱስ ኃይል ይግለጥልህ። ኢየሱስን እንድታውቅ መንፈስ ቅዱስ ያግዝ እና እወዳለሁ። እስቲ ደግሞ ስለ ኢየሱስ አንተ ንገረኝ። እኔ መዝሙር አለኝ። መዝሙር ልጋብዛችሁ። ብዙ ስለ ወንጌል ስለተሰባበክን መዝሙር አለኝ። መዝሙሩን ስሙልኝ። የምወደው መዝሙር ልጅ እያለሁ የምሰማው መዝሙር ኢትዮጵያ እያለ ብዙዎቻችሁ የምታውቁት ይሰማል።
እየመራ ክፉ